እንደምናደርሽ ኢትዮጵያ አለሁልሽ አለ ምናርክሽልኝ ያንን ጉዳይ የቱን ኢትዮጵያ አርጅተሻል አይ አርጅተሻል በቃ እስኪ ታዩ አይንና ጆሮሽን እሺ ብትይ ምን እስቲ ታዩ ግድልሽ ለኔ ኤርትራ እኮ መነጽር አዘዙላችሁ ለግብጽ ለኤርትራ ለሱዳን መነጽር ለኡጋንዳ ጆሮ እንዲሁ ያዘዙላችሁ እኮ እስቲ ታዩ ግድልሽ አንድ ወርቅ ጉርጓድ ላንታላ ጣማላልሽኝም እስቲ እሺ ታዲያ መቼ አረቴ እስቲ ባክሽ ጋሽ ያስቢ ኮንግራ ብለናል በምስራቅ አፍሪካ ወንዶች ስም አረብ ሁሉ አመስግኑ ይላል ሶስተኛው ዓለም ጦርነት በምን እንደሚነሳ ሰማሽ አሃለካ እናንተ ለወሬው ቅርብ ናችሁ አልሰማንም እንዳትሉ በኋላ ንፋስ እናሲስ ትዞራለች እናሲ እኔ ልደፋልሽ በጣም ያምርብሻል ለማለት ነው እዚህ ድረስ የመጣሁት ስተኝ ታወልቀዋለሽ እና እኔ ካላየው አላምንም ኔቡን አላወልቀውም ለማለት ነው ደረቀንኩብሽ አይደል ምን አባቴ ነው 13 ወር ፀሐይ በመታገኝ አገር እየኖርኩ ምን አባቴ ልሆን ነበር በነገራችን ላይ ፀሐይን በካርድ ልናርጋት ነው እንዴት ማለት ጥሩ እንዲቀርቦ መነጋገሩ እኮ የሚጠቅመው ለዚህ ነው ስልክሽን ዝም ብለሽ እዚህ ላይ ንገረኝ 911 እሱ ለሌባ ነው እኛ ልባችን ለተሰረቀውስ ልቤ እንዴት ነው ምን በላ ምን ጠጣ ማለት የለብንም እንዴ ልብን ያክል ነገር አውጥቶ መስጠት እንዴ ፌር አይደለም አላገባም እንዴ ፍታው ያርጉታ 0911 እንዴ 446 ብር ነው ያወጣሽው 400 ብር መልሳለሽ ሂጂና ቴሌ ኤፍሬም ነው የላከኝ በነገራችን ላይ ኤፍሬም ይባላል አንዴነሽ ማረጋለሽ የኔን እንከፈላለን ምንድነው እንዴ የዋ ፖሊስ ጣቢያ ላሻራ መተክ ነበር ወንድም ሄደ እንዴ አንቺ ነሽ እንዴ አንቺን ልርሳ ሰው አታርጊ ሙጭ ሰው አታርጊ እንደው ተጠየፊኝና ሂጂ ዳኒማ አሻራው ጠፋኩ የዳኒ አሻራ ጠፍቶ በቃ በኔ ማርያም ጣት እንደምንም ብዬ ላኩ ምን አረጋለሁ ኪሎፓትራን ተከታለሽ የግብጽ በቃ ግብጽን የሸጥኩላት እኔ ነኝ ቀሪ ክፍያ አላት በምናምን ቀስ በከሳጡ በምናምን ቀስ ነው መከሳ 0911 ብለን ያቆም ነው አይመጣም ሀብቴ ስጋ ዘመድ ሀብቴ ሚ ይቅርታ የአገር ጉዳይ ሆኖብኝ ይቅርታ አሁንም ኩብሽ ይቅርታ ጤናስጥልኝ የኔ ጌታ አንተው የኔ ብቻ ይበቃኛል ስንቱ ጌታና መቤት እንደዚህ ተጋድሞ ያይሽ አንዴ ሰልፍ ያስያዝኩ ነበር ገነት የምትገቡ በዚሁ ነው እስቲ ገነት ሁለት ሆናችሁ ትጋፋላችሁ ሲኦል በዚህ በአምስት ሰልፍ አድርጉት በአምስት ሰልፍ ሂትለር ሞሶሎኒና ግራዚያን ይዛችሁ ወደ ሲኦል የኢትዮጵያ አምላክ ይዛችሁ ወደ ሲኦል አንዴ ሰው ልሸኝ አንዴ እንግዳ ልሸኝ ስራ ምንድነው እንግዲህ እንደያመጣጣቸው ለፍርድ ማቅረብ ነው አቃቢ ሕጉም ጠበቃው ምን ነኝ እግዚአብሔር ይመስገን እስካሁን ሲኦል የገባብኝ ሰው የለም እያንኳኳሽ መጠየቅ ትችያለሽ ይመስገን ነው ምንው ስራው ተበላሽቷል ህገወጥ ደላሎች ገቡበት ወደ ሰማይ ቤት እናስገባቸዋለን እያሉ በህገወጥ መንገድ ያግዟቸዋል በማይረባ ሰረገላ አራተኛው ሰማይ ላይ መንቆአለል ከአበሻ ንሳና ጸሎት ጋር መንቆአለል ነው ኑዛዜ ጋር መንቆአለል ነው በቃ እንደዚህ እርግማን ጋር መንቆአለል አራተኛው ሰማይ ላይ ይደውሉና ኤፍሬም ይባላል እንዲህ እንዳንቺ መጥቶ ኑዛዜውን የሚነግረን ከተገኘ ገነት ቪአይፒ ያዝልሻል ማለት ነው ገነት ቪአይፒ ያዝልሻል ለኑዛዜ እንኳን አይደለም የመጣሁት የቀበርሽው ሰው ናፍቆሽ ነው ይሄን የመሰለ አይን ልታለቅሽበት እንዳይሆን ይሄ ነው የሚያምርብሽ እንዴ እስቲ ፈልቀቅ ሞክሪ እስቲ ሞክሪ እንዴ ይሄ እኮ ነው በቃ ይሄ ነው የሚያምር ግን ማልቀስ ከፈለግሽ ማልቀስ የምትፈልጊ ከሆነ ተከፍሏቸው የሚያለቅሱ አሉ በ5 ደቂቃ 50 ብር ነው እነማን ናቸው አልቃሾቹ አይኔ ለምን የደፈረሰ ይመስልሻል አንተ እንዳትሆን ሆንኩልሽ እኔው ነኝ
ኩልሽ ትውልድ መከነ እንግዲህ ይኸውልሽ ለባዳ አልቅሰን ነው ብናድረው ምንሽ ነው የሞተው ካዝን you are far ነው ስራ ከተባለ እንግዲህ እናንተ ብትሉትም በሉ እንግዲህ እኛ እንግዲህ ስቶፕ እኔ መቃብር ቦታ መጎብኘት ደስ ስለሚለኝ ነው እንግዲህ ደቂቃውን ልምላው ወይስ ሳውርድ ትገቢያለሽ አምስት ደቂቃ አለሽ መልሱን ላምጣ ወይስ ልቀጥል በዛ የምታስታውሺው ሰው እንዳንቺ የመቃብር ስፍራ መጎብኘት በጣም ደስ ይለኛል ከየትኛውን ጀምር 1965 ጀምር ከርማላ አሁን ቬትናም የዘመቱና የተሰዉ ወታደሮችን ሐውልት ብታይ ከመቃብር ቦታ ወጣውጣ ይላል እቺ በቃ ሲቪን አስገባለሁ እኔ እቺ ውስጥ ማስታወቂያ ነች እኮ ስርስር አርጋ ያስቀመጠች ደሞ ሀገሬን ሞዳለው በቃ ጥሎብኝ ኢትዮጵያ ልቀቂኝ ይላታል እምቢ ትላለች ጄላ ያረጀች እሷን ጦራለሁ ብዬ ነው እኔ የምለው እጅ ጽሁፍሽ እንዴት ነው ያስጠላል አይደል እጂ እስቲ ዝም ብለሽ ስልክሽን እዚህ ላይ ጣል አድርጊ ስልክ ለመቀበል ወደ ኋላ አትሉም ማለት ማክስ ሳይቸግረን ቀድመን ተፈጥረን ይሆንና ይሆን ይጫወቱብናል እንዴ 10 ዲጂት አረጋግጥ አሁን ማያኔ 6 እያለ ቀለል ይል ነበር በቃልም ለሚያስ ያንተ ስጠል ደውልልኝ 0911 ትደውሉልኝ አብሮ መጠጣት አብሮ መብላት ይሄ ነው አብሮ መዋል ይሄ ነው ማንቆራፋት ብቻ ሄሎ ወይዘሪት ቃሌ ይባላል በማንኛውም ፍርድ ቤት ጠበቃና የህግ አማካሪ ነኝ ገባናታ ምን ነካኝ ምን አስቀባጠረኝ መንግስትን ምን ተናግሬ ይሆን ረስሚያታለሁ መሳምን አስገድዶ መድፈር ያደረጉብኝ ይሆን እንዴ ዳንኤላታ አባቴ እንዴት ነሽ መጣው በዛ ዳንኤላታ እንዴት ነሽ ሰላም ነው አባቴ እንዴት ነሽ ቪዛውን እኮ ጋማል ሲባል አፈላልጌ እኮ ነው የመጣሁት አሳየሽ ሁሉም ነገር ተጠናቀቀ እኮ ተነቀልሽ ከዚህ ሰፈር ወይኔ አባቴ አሜሪካ የገባት ሀገር ምን አባቴ አሜሪካ ባትኖር የት እንደምገባ ታውቅ ነበር እንገናኛለን የውጭ ልሻለሁ እሺ አባቴ እሺ አባቴ እሺ ሃይ ሄሎ ምን ልታዘን መቤት አሪፍ ምሳ የሚበላበት ለጠቆመኝ እራት ይጋበዛል ታዲያ ሸራተን ሂልተን አለ ራስ ሆቴል አለ ወጋገን አለ የት ሆነ ነው ከባህር ጠለል በላይ 11000 ጫማ ከፍታ ላይ ነው ያለነው ሜዴ what ዲሽ እየሰራው ነው ዲሽ ትሰራለህ እንዴ አሃ አልነገርኩሽም እንዴ ሬሳ ገንዛለው አፈራ ቀርባለው በትርፍ ጊዜ እኮ ነው ማቃጥረው ኢሳብ ዳኒ ተከፍሏል እንጂ I love you Danny ፒያኖ ጫወትልሃለሁ ከመተኛታችን በፊት በነርሲንግ ተመርቅ ያለው ፎቶ አብረን እንነሳ እንዴ አይዞ ዳኒ ይገዛልሃል ተጎዳ ሐኪም ያስፈልጋል ፓስፖርት ለነጠቀልኝ ሰው አግብቼ እሄዳለሁ ፓስፖርት Yes, we can. የተወደዳችሁ የአሜሪካን ህዝቦች በዚች በጀግኖች ሀገር በዚች በነጻነት ምድር
ማንን ነው የሚከተሉት? ባሉ ዋንጫ በልቶ ነው አይነግሩት። ዳኒ ግፋ ዳኒ ተይ ያለው ዋንጫ ተበልተ ወርቁ ዳኒ አልበር እንዳሞራ ምን አባት አረ መሰላሉን እስቲ የት ሄዳል? ይዘነዋል እኮ ቀኑ ሙሉ ምን ስራ አለን? ይሄን ስንረግጥ ነው የምንለው። ማን ነው ጉዳዩን የሚያስረዳኝ? ወይዬ ሶስተኛው ዓለም ጦርነት ዳኒ አመት የምሬን ጠዋት ከእንቅልፌ ስነቃ ማንንም ሰው ይቅርታ መጠየቅ እንደሌለብኝ ሳቅ ያቀለኔ ብሩ ሳታጠፋ ተኝተህ ታውቃለህ? መብራትማ ማጥፋት አለብን እኮ የራሳችን ግድብ የለን። ግድብ አለሽ እንዴ? ሺት ዳመና ትወዳለህ? ልጃገረድ እያለሁ ልጃገረድ አይደለሁም። አንዴ ትደግሚልኛለሽ? አመኑ ሚዲያዎች ኑ ግቡ። አንዴ ትደግሚላችኋለሽ? ኑ ሚዲያዎች አንዴ ግቡ። ኑ ለካ እውነት ባንኮሊ ላይ ነው ያለችው። ለምን ነፃ ሰው እንደሆንክ ልገምት? በህግ አምላክ እንዴ ያልሞትኩ ሰው እኮ አሉ አይደል? ለምን ትገምቻለሽ? እኔ ራሴ አልነግርሽም እንዴ? ጥሩ እንግዲህ ሁሉም ሰው መልካም ነው ብዬ ስለማስብ ነው። ከዚህ በላይ ምን ደስታ አለ? ሁሉም ሰው መልካም እንዳልሆነ ፍርድ ቤት ብትመጣ ነበር። ያማ አንቺ ስራ ፈጥረልሽ እኮ። ሩቅ ሳንሄድ ቅድም ልትጣላ ነበር። ብቻዬን በሆነ አልጣላም ነበር። ለኔ ብለህ ነው የተጣላኸው? እና ሻይ የምትጋብዥኝ ምን አድርጌ ነው? ምሳል ጋበዝኩህም አንተ። ግራ ሲሰጥ ቀኝ ማየት የለበትም ይላል መጽሐፍ። አንቺ ራት ብትጋብዥኝ ኢቢኤስ ላይ ስሜን ታጠፊ ነበር። አልቻልኩም። ያንቺስ ቀን ብሩ የሚሆነው ምን ሲፈጠር ነው? እኔ ብሩ ቀኔን እየጠበቅኩ ነው። ቅርብ ከሆነ ለምን አትሄጂም? አብረን ትሄዳለህ? እናንተ እንኳን ብሩ ቀናችሁ ውስጥ መች ፀጉር ቤታችሁ ወንድ ይገባል? ይሄ ቡቺ ቦቢ ቲቲ መቻል ምናምን ብትላት አትሰማክም። ሌላው ልክ ፕሮሰሷን ጀምርላት ስለ ፓስፖርቷን ጉዳይ ትጀምራለህ እኮ ለውሻዋ ለስፓይኪ ከሰኞ እስከ እሑድ ደግሞ የተለያየ ምግብ ነው የምትመግባት። አንድ ምግብ ደግሞ ብትሰጣት አትበላልክም። ይሄው እንዳይጠፋብኝ ዝርዝሩን ይዤ ልመጥቻለሁ። ወጥ ረገጥሽ? ወይኔ ሶሪ። ወጥ ለምንድን ነው እቺ ልጅ በየቦታው የምታስቀምጠው? ወጥ ካልኩኝ እኔም አላዘረብ ልትሉ ነው እንዴ? አዎ ወጥ ረገጥ ጠፋሽ? ሰዋሰው ስሚ፣ ውሻሽን ለሚመለከተው የመንግስት አካል አስረክበሽ መሄድ ትችያለሽ። እኔ የውሻ ምግብ ፍለጋ ሜኑ ይዤ በየሱፐር ማርኬቱ እየዞርኩኝ ጠላት አላፈራም። ልኖርበት እንዴ? ዳቦ በግራም በሚበላበት ሀገር ላይ የውሻ ሜኑ ይዘሽ ትመጫለሽ? ታዲያ አንቺ አሜሪካን ምን ታደርጊያለሽ? ወይኔ እንደዚህ የሚያስከፋ ንግግር ተናግሬያለሁ። አልተናገርሽም። ቅቤ እየቀባሽን ነው እንጂ። ኤፊ ግን ቃል ገብቶልኝ ነበረ። ኤፍሬም እኮ ራሱ ውሻ ብለን አልሞከርነው። አሁን ሁለት በቂ ምክንያት አግኝቻለሁ። ከስራ አባረዋለሁ። ውሻ የኛ አባል አይሆንም። ሶሪ፣ እኔ ግን ስፓይኪን ትቼ መሄድ አልችልም። ጠንቅር ዳኒን እንደው እዛው አሜሪካ ድረስ በላቀው እያሉ ጦጦ እያጠቡ የሚያደርሱት ሞልተዋል። ኤክስኪውዝ ሚ፣ የቀረውን ብርም አልከፍልክም። የከፈልኩህንም አፍንጫን ተይዘህ ታመጣታለህ። አንቺም ሰርንሽን ተይዘሽ እንደው አንወሻሽ። ቁልፍ ፋብሪካ መክፈት ይሻላል ለሌባ ስራ መስጠት። 4 ምርጫዎች ይሰጥሻለሁ። ልክ ነሽ። አሁን ቁልፍ ፋብሪካ ቢዘጋ ሌባው በጥፍ ይጨምራል። እሱን እያሰብኩ ነው። ልብ የሚለወጠው የት ክፍል ነው? ልብ። ይሄ ልብ ያላፊ አግዳሚውን እያፈቀረ ተቸግረናል። እንደው ሰው ጤፉ የሆነ ልብ ይኖራቸው ይሆን? ለካ ጤፍ ተወዷል። ሰው ገለባው የሆነ ልብ ይኖራቸው ይሆን? ልብ አይመስለኝም። ምላስ እኔ ልቤን መቼ አጣሁት? እሱ ነው ቆስቋሹ። አያስጠጋኝም እኮ የገዛ ልቤ እኮ አያስጠጋኝም እኮ። ድምፅ አውቀዋለሁ ልበል? ያው እሱ የዩኒቨርስ አካል ነው። አባቱ ሄዳል። አንድ እዚህ ታማሚ ይዛ ያመጣለች ብሎ ደውለውልኝ ነበር። ከሩቅ ነው የመጣሁት እኮ በስልክ ያወራሁ እኔ ነኝ። የኛ ሰብሳቢ፣ የኛ ዘመድ፣ የኛ ወገን እንደው አንቺ ባትኖሪ እኮ ተበታትነን ቀረን ማለት እኮ።
የት ይሆን የተኛችው? ተከተለኝ። እናንተን ስንከተላል እንዴት ነው? እኔ ብሎጅ ጽሁፍሽ እንዴት ነው? ለካ እናንተ ቅጥልጥል ነው። ማን ከና ማለከት ሲያስተረጉም ይዞራል። ዳንኤል በል እሷ ታቆላምጠው። ሀይ ዳኒ። ሀይ ቃል ይባላለሁ። በማንኛውም ፍርድ ቤት ጠበቃና የህግ አማካሪ ነኝ። እኔ ደግሞ ዳኒ ይባላለሁ። የልብ ህመምተኛ ነኝ። አሁን ደህና ነህ ታዲያ? አሁን ደህና ነኝ። ደህና ነኝ። ማናት? እህታችን ናት። አሜሪካንን ተከትሎ እህት አልበዛ። መቼም ሰው መድኃኒት ነው። ሰው መድኃኒት ነው። እንደው ኤፍሬም በጅምላ መጠራት ስትሆን መቼም አብሬ ቆሜያለሁ። እንግዲህ ድንቡሎ ሳንቲም የለ። ማን ጠየቀ? መጠየቅ አይቀርማ። ምን አለ ይሄን በሽተኛ ብንሸኝ? ሴቶቹ ሴት ሄዱብሃል። አረ በሚካኤል የናፊያ ጠበቃ ናት። አፊያ የከበርቴው ልጅ ባለፈው ልደቷን ያከበርንላት። ባለፈው በስልክ ነግሬ ያለብን እንዴ? እና ምን ቀረ? ምን የአፊያ እጮኛ ያባራት ጀምሯል። ባክ ምን ዳኒ በረጃ መሬት ያዙት። አልሞት ስንል አደባባይ ይዘን ወጣ አይደል? ይሄ ልጅ አንድ ነገር ይሁን ባንተ ጦስ ነው። ካንተ ራስ አልወርድም። ምንም አይሆንም፣ ቃል እገባልሃለሁ። አሁን አንተ ከስም ውጪ ምን አለ? ኤፊ ችግር አለ? የለም ችግር አለ? አንተ ብቻ እንደው የአፍሪካ ችግር አይደል? ሄሎ ወየ ጁቬ ነይረሳሽን አንሺ። በእግዚአብሔር ስም አረፈ ብለናል። ወይኔ ጉዴ! የት ነው ያላችሁት? መቃብር አፋፍ መጣሁ። አረፈ። እዛው ብር ይዞ ማረፍ አለ እንዴ? ምንድን ነው ወንድሜ? ምንም አይፈጠር፣ ቃል እገባልሃል። ፖሊስ ጋር እንደውል። አንቺ አትጨናነቂ፣ እኛ እንጨርሰዋለን። ሬሳ ሰፈራችን አይደል እንደ ያለ ነው። ደህና አጥር የሌለበት ሰፈር፣ ማምለጫ የሌለው ሰፈር። እሷ ጠበቃቸው ነች። ቃል ይባላለሁ። በማንኛውም ፍርድ ቤት ጠበቃና የህግ አማካሪ ነኝ። ስምሽ ምን ያደርግልኝ? እኔ ዳኒ ምንም እንዲሆንብኝ አልፈልግ። ያለ መግባባት እኮ ጉድጓድ ግባ። ዘመዶቼ የገቡበት የሞቱት ምን ነው እንደው አንተን ቅልብ ያደርጉልኝ። የአፊያ ሹፌር ሪከቨሪ ነው ያለ። ዋይ አለኝ ሶሎኔ ወንድም ጠፍቷት እንደ አንድ ማስተካከለው ነገር አለ። ምንም አይደርስባችሁ። ፖሊስ ጋር እንደውል። ፖሊስ ጋር ደውሉ። ምንም አትሆኑ። ለምን ወደ ቤት አንሄድም ግን? ውጭ ነን እንዴ? ያውም አውላልና እንሄድም። አውላ ተነስ የሚልህ ምንድን ነው? አልጋዬን ባለቅ የምር ሶስተኛ የዓለም ጦርነት ባይካሄድ ደስ ይለኝ ነበር። ምሽ ተጀመረ። ከዚህ በላይ ከኔ ቤት እኮ ነው የተጀመረው። ከኔ ቤት እኔ ቤቴን ጠረን መቻጣኋት፣ የቤቴን ሽታ መቻጣሁት። እኔ ኮልጌት ቪክቶሪያ እኔ ቤት ገብቶ ለጥልንል እንዴ! ስንት የሚቆም ነገር አለ፣ ስንት ሚሳኤል አለ። እኔ ከሩቅ ላይ የሚያኝ እኮ ደቡብ ኮሪያ ነኝ። ስንት ሰው አፉስ ገብቻለሁ። እንዲህ ድንኳን ጥለት አትይስት። ዳኒና ጁቢ ምን ናቸው? ቤተሰብ ማለት ወላጆች፣ ወንድሞች፣ እህቶችና ሌሎች እስከ 3 ደረጃ የሚቆጠሩ የስጋ ወይም የጋብቻን ያካትታል ናቸው። ዘመድ ነን ክቡር ፍርድ ቤት። የቅርብ ዘመድ ማለት ወላጆች፣ ወንድሞች፣ እህቶች። በቃ እንትን ያገናኘን ይሄ ባንዲራዋ ነች ያገናኘችን። ባንዲራ ማለት የክልል በዋናው ባንዲራ ለስለስ ያለ ሙዚቃ አልጋብዝሽ? ኦኬ ደስ ይለኛል። ሪሞት የታረኩኝ ሪሞት ይዣል ነበር። ማው አላንቺ የገባ የለም እዚህ ቤት። ቆይ አገኘት። ይሄን ቢራ ተራጩ ይበል ህዝብ፣ ተራጩት። ኤፍሬም ማረድ ነው ይበል። ይሄን በሬ ማረድ ነው፣ ይሄን ቢራ መክፈት ነው። ጠጭ የታባት እነዚህ አዮች በሬ አዲካና መስገን ደጋሽ ቀልብ የለውም። እኔ ብትረሱኝም እዚህ ቦታ መባወሉ አያስፈልግም። አዳራሹ ጠፍቶን ነው። ደግሞ ነፍሰ ጡር ናት።
አማሬን ብላ በስንት ቀን ይሄንን መምጣታችን ነው። 7 ጥሬ ነበረቻችን ላይ ይሄን እናንተ ጋር መምጣታችን ነው። ምን እንደሚያምርሽ አይታወቅም። ያማራችሁ ቦታ ጣሉ፣ እኛ ስንከንፍ እንመለሳለን። አይ አምሮኛል ብለሻል። ምን ያሳፍርሻል? አድርሳቸው አድርሳሽ። እሺ እኛ 1 ሊትር ጣብ እናደርግባታለን። ዛ ተፈቀደ እኮ ስንፈጀ እና ለምንድን ነው ውጥቶ 2 ሚሊዮን ሰው ነው ይሄ ብር ማቆጠራላችሁ ልጅ እንደው እዚህ ሀገር ያንን የሚቆጥር ምራቅ አለ አይሰለች ህይወት እንደዚህ ናት አይደል ቀጥሎ የምትሞተው አንተ ነህ። ለልጄ እንዳንተ አይነት አሻንጉሊት ትሰራለታለህ። የት ሄድሽ?